ሪቫይቫል በእናንተ ላይ እንዲነሳሳ ይህ የጌታ መገኘት በእናንተ እንዲነሳሳ እንደ ተፈጥሮ እሳት ወይ እንደ ሰደድ እሳት አንዴ ከተነሳ ምን የመተላለፍ ባህሪ ያለው እሳት ትንሽ እሳት ራሱ የመተላለፍ ባህሪ ያለው በገጠር ላይ ነው የተወለደውና አንድ ገለባ ቤት ከተቀጣጠለ ከተነሳ ሰው ሁሉ ይቀበረው ውሃ ይጨምርበታል ወደ ሌላ ስለሚተላለፍ የመንፈስ ቅዱስ እሳት እንዲሁ የመተላለፍ ኃይል አለው። አቂባ በአንድ ሰው የጀመረው እሳት በሙሉ ከተማ ላይ ይተላለፋል። ዛሬ በኢየሱስ ባንተ ላይ እንዲጀምር ጸልያለሁ። ኃይሉ ያ እሳት እንዳይጠፋ ዘወትር እንጨት ይረበርብበታል። ምን ለማድረግ? ለእግዚአብሔር መስዋዕት ለማቅረብ። ልክ ለእግዚአብሔር መስዋዕት የሚቀርበው መስዋዕት እሳት ያስፈልጋል ብያቸዋለሁ። ልክ የምንሰዋ መስዋዕቱ በእሳት ላይ ሲቃጠል በእግዚአብሔር ፊት ይሆንና እግዚአብሔር ያሸታል። የሚቀበለው ከሆነ ይቀበላል፣ የማይቀበለው ዛሬ ይህ ምሽት በኢየሱስ ስም የእሳት ምሽት ይሆናል። አሜን። በነፍሳችን በዘመናችን የእግዚአብሔር እሳት በኢየሱስ ስም በእኛ ላይ ይቀጣጠል። አሜን። እቀጥላለሁ በሉስ። ስለዚህ የብሉይ ኪዳን አገልጋዮች ለእግዚአብሔር መስዋዕት ሲያቀርቡ በምን ይጠቀማሉ? በእሳት ይጠቀማሉ። ለምሳሌ ኤልያስ ለእግዚአብሔር መስዋዕት ሲያቀርብ ምንድን ነው? ለእግዚአብሔር መስዋዕት አንደኛ ነገሥት ምዕራፍ 13 ኤልያስም ስሜ እስራኤል ይሆናል የሚል የእግዚአብሔርን ቃል እንደደረሰለት እንደ ያዕቆብ ልጆች ነገድ ቁጥር 12ቱንም ነገዶችን ወሰደ። ከድንጋዮቹ ለእግዚአብሔር ስም መሠዊያ ሠራ። በመሠዊያው ዙሪያው 2 መሰፈሪያ ያህል የሚይዝ ጉድጓድ ቆፈረ። እንጨቱን በተርታ አደረገ። ወይፈኑንም በብልት ቆራረጠ። በእንጨቱም ላይ አኖረና 4 ጋን ውሃ ሙሉ የሚቃጠለውን መስዋዕትና በእንጨት ላይ አፍስሱ አለ። ደግሞ እንጨቱንም በተርታ አደረገ። ወይፈኑን በብልት ቆረጠ። በእንጨቱም ላይ አኖረ። 4 ጋን ውሃ ሙሉ በሚቃጠለው መስዋዕትና በእንጨቱ ላይ አፍስሶ አለ። ደግሞ ድገሙ አለ። እነርሱም ደገሙ። እርሱም ሶስተኛ አድርጓል። ሶስተኛም አደረገ። ውሃውን በመሠዊያው ዙሪያ ፈሰሰ። ደግሞ ጉድጓዱ በውሃው ሞላ። መስዋዕቱ ሊሰጥ በሚቀርብበት ጊዜ ነቢዩ ኤልያስ ቀርቦ አቤቱ የአብርሃም የይስሐቅ የእስራኤል አምላክ ሆይ አንተ የእስራኤል አምላክ እንደሆንክ እኔ ባሪያ እንደሆንኩ ይህ ሁሉ በቃል እንዳደረግ ዛሬ ይገለጥ። አንተ አቤቱ አምላክ እንደሆንክ ልባቸውም ደግሞ እንደመለሰ ይህ ይወቅ ዘንድ ስማኝ፣ አቤቱ ስማኝ አለ። የእግዚአብሔር እሳት ወደቀች፣ የሚቃጠለውን መስዋዕት እንጨቱንም ድንጋዮቹንም አፈሩንም በላች፣ በጉድጓዱም ውስጥ ያለውን ውኃ ላሰች። ሕዝቡም ሁሉ ይህን ባዩ ጊዜ በግንባራቸው ተደፍተው እግዚአብሔር እርሱ አምላክ ነው፣ እግዚአብሔር እርሱ አምላክ ነው አሉ። ኤልያስም ከባሕሩ ነቢያት አንድ ስንኳ እንዳያመልጡ ያዙ አላቸው። ያዛቸው። ኤልያስ ወደ ቄሶር ወንዝ ወስዶ በዚያ አሳረዳቸው። አሜን። አያችሁ፣ የብሉይ ኪዳን ነቢያቶች ለእግዚአብሔር መስዋዕት ለማቅረብ እሳትን ነው የሚያስፈልጋቸው። ልክ በዛን ዘመን ሕዝቡ ሁሉ ባህልን ተከተሉ። ከእግዚአብሔር ፊቱን ከእግዚአብሔር አዞሩና ባህልን ተከተሉ። ባህል እግዚአብሔር ለእኛም እግዚአብሔር የሚሆንልን ባህል ነው ያለው። በባህል ሰው ሁሉ ከእግዚአብሔር ፊትን አዞረ። ኤልያስ ደግሞ